ሰላም ውድ ኢትዮጵያውያን እንደምን አላችሁ? እኛ በአድዋ ጊዜ ነፃ ሀገር አስረክበናችሁ፣ እናንተ ግን ነፃነታችሁን በሚገባ መጠቀም ሲገባችሁ ነፃነታችሁን ላልተገባ ነገር ጠላት በፈለፈለላችሁና ጠላት በመሰረባችሁ እሱ በተነበየላችሁ አቅጣጫ በተሰራባችሁ ሴራ ተጉዛችሁ መከፋፈል ላይ ደርሳችኋል። ይሄ በእውነቱ የኔንና የጣይቱን መንፈስ የሚረብሽ እንደ ኢትዮጵያ የነበረንን ገናና ስምና ክብር የሚያጎድፍ ሆኖ አግኝቼዋለሁ። በእውነቱ እኔ አፄ ምኒልክ እንደምታውቁት ይህችን ሀገር በብዙ የደም መስዋዕትነት ብዙ ዋጋ ከፍለን ለእናንተ እንዳስረከብናችሁ ታውቃላችሁ። የሀገሬን ሕዝብ ደግሞ የበደልኩት ነገር ከአሁን ቀደም አልነበረም። ነገር ግን ታሪክ እያበላሻችሁ ያልተባለውን እንደተደረገ የተባለውን እንዳልሆነ እየተነገራችሁን ባልተገባ መልኩ በመውሰድ እርስ በርሳችሁ በእኛ ምክንያት እየተባላችሁ መሆናችሁን ስናይና ስንሰማ በእውነቱ መንፈሳችን ተረብሿል። ከዚህ በኋላ እውነትን አውቃችሁ የአባቶቻችሁን ታሪክ በድህነት ላይ ድል በመምታት ልትወጡና ታሪክን ልትደግሙ ድህነትን ልትበቀሉ ይገባል። አፄ ምኒልክ ንጉሠ ነገሥት ዘኢትዮጵያ 1888 ዓመተ ምህረት አዲስ አበባ